አንዲት ኢትዮጵያዊ ሀበሻን ወላሂ በጫማ አይደለም አልገለምጣትን። እሷ ጋር መምታት ካለብኝም የወንድማዊ ቅጣት መስጠት ካለብኝም እቤት ወስጄ ቀጣታለሁ፣ እህቴም ማለት ነው። ገባሽ? እና እንደዚህ አይነት ባለጌዎችን ማውጣት ስለምፈልግ ቪዲዮዋ ሲመጣልኝ ይኸውና እንዴት እንደመጣልኝ እና ቁጥሯንም ሰጥሻለሁ ማለት ነው። መጡ በምስጢር ነው የሰጡኝ። ደላላ ቤት ያሉ እህቶቻችን ናቸው። ሙባረክ አሉኝ። ካወቀች ይሄን ነገር ትገለናለች። ምስጢራችን እንዲወጣ አንፈልግም። ማን እንደሰጠ አናጋልጥማ። እኛ ልጅቷን ማዳን ነው እንጂ አቡዬ አምንሻለሁ፣ አንቺን አምንሻለሁ፣ ኧረ አምንሻለሁ በጣም እና እንደዚህ ያደረገ ወስደኝ እኔ ሀቢባ ጋር ብዙ ነገር ወስጄ ብዙ ችግሮች ውስጥ አስገብቻት እስካሁን አልወጣችም። ስለዛ እኔ ቢዚ ነኝ። እሷ ጋር ቁጭ ብዬ ማገዝ አለብኝ። ያለው ቻንስ ቪዲዮን ለቃለሁ። አጋጣሚ ሆኖ አቢባ ጋር ይኸው ድምፅ ያለ አቢባ ጋር ከደረሰ ችግር የለውም፣ ቀርቤ እናገራለሁ፣ እናጋልጣለን። ይህ ቪዲዮን የፈለገ ነገር ይንጣብን ብዬ እንደዛ ተናግሬ ለቀኩ። ቪዲዮ ኦሪጂናሉን አሳያችኋለሁ። ሼር አድርጉ። ሁላችሁ መማር አለባቸው። እዚህ ሀገር ያሉ ሴቶች በተለይ እኔ ወንድ ልጅ ሴትን ደፈረ፣ ወንድ ልጅ ሴትን መታት፣ ወንድ ልጅ ሴትን ያሰቃየ ቢባል ትንሽ አለን። በቃ እናቱን አይወድም ምናምን። ደላሎች ይራራሉ፣ ከሴት ደላሎች የወንድ ደላሎች ይራራሉ። የወንድ ደላሎች የሴት ደላሎች በጣም ጨካኝ ናቸው። አረቧን ለማስደሰት በአረቧ ፊት ሰራተኛን በጥፊ ይመታሉ፣ ይታፋሉ፣ ጫማቸውን አውልቀው ይማታሉ። የሴት ደላሎች የወንድ ደላሎች ይራራሉ። ከነሱ የወንድ ደላሎች ይሻላሉ። አረብኛን በደንብ አያውቁም፣ ከአረቦቹ ጋር ማያሽቃብጡም። የሴት ደላሎች ግን መዳሟ ይጠፈጥፋሉ። ኦሪጂናል ቪዲዮውን ይኸውና እንዲህ እየተሰቃየች አላህ ዱንያ አኪራ ያሰቃያት። እንዲህ እየተሰቃየች ስኬት ቤተሰቦችሽ ካላኩ አልክሽም ብላ ማለት ነው። የሴት ደላላዎች ይቅርታ አድርግልኝ ሀቢባ፣ እኔ ሴት በጣም ክብር አለኝ ለሴቶች፣ እናትም ስለሌለኝ። የሴት ደላላዎች ባለጌዎች ናቸው። ባለጌ እኔ ነኝ ያልኩት። ሙባረክ እንዲህ እየተሰቃየች እስኪ እንዴት ነው ትኬት ቆርጣችሁ ላኩ የሚባለው? እንዲህ ወድቃ ቤት ውስጥ ማለት ነው። ከዚህ በላይ በደል የለም። እህቷ እዚህ ጋር አለች፣ ወይንን እያየች ነው እህትየው። አዎ እንደዚህ እየለመነቻት እየማሰለቻት ፓስፖርቷን ደርሶኛል፣ አሁን ሁሉም ነገር ደርሶኛል። እንኳንም አንቺ ጋር መጣ። ቁጥሯን ይኸው አሁን ጀባልሻለሁ፣ የፈለግሽውን አድርጊ። በጣም የሚያሳዝነው ነገር ደጋግሜ የምናገረው እዚህ ሀገር ያላችሁ ቢሮ አለን፣ የዘረፋ ቢሮ። እናንተ ያላችሁ የሴቶችን ማሰቃያ ቢሮ ፍቃድ ነው የወሰዳችሁት እንጂ ሴትን ልጅ ለመጥቀም አይደለም። ባለጌ ናችሁ በጣም ማለት ነው። ሀቢባ 24 ሰዓት ደሞዝ ሳይከፈላት ጥሩ ስም ሳንሰጣት እዚህ ጋር ሌባ እያልናት ስንት ነገር እያልናት ቁጭ ብላ በሴትነቷ ኮርታ ሴቶችን ወንዶችን እያገዘች ባለች ሰዓት እናንተ ግን ብር ተቀብላችሁ ከሀገር አምጥታችሁ እያደረጋችሁ ያላችሁትን ሴቶችን ብሔር ሳለዩ ሃይማኖት ሳለዩ እያሰቃያችሁ ያላችሁ አሪፍ አራዳችሁ ነው የምለው። ምንም አልልም። ሌላ ነገር ያው ቁጥሯን ልክልሻለሁ። ባለጌ እኔ የምልሽ መሲ ሚውትሽን አብሪ አንዴ። እህትሽ ናት ግን ቪዲዮውን አይተሽዋል በደንብ አይደል? እርግጠኛ ነሽ እህትሽ ናት አይደል? 10 ዓመት ስለሆነው ቆይ ፓስፖርት ላሳይ። ፓስፖርት ፎቶ አላሳ ይዘጋል። ፓስፖርቱን እዚህ በዋትሳፕ ላክልኝ። ፓስፖርት ይዘጋል። ፐርሰናል ኢንፎርሜሽን ብሎ እቺ ማናት? ደላላዋ ናት ወይስ የእሷ ነው? ደላላዋ ናት ወይስ የእሷ ነው? ዛሬ ነው የመጣልኝ። ይሄ ደላላዋ ናት ወይስ ፎቶ ነው? መሲ ሚውትሽን አብሪ። አታቂ ሚውት ማብራት እንዴ? አትሰማም እኮ እህትየው። ሚውትሽን አብሪው እናቴ። መሲ እቺ ማናት? ታውቂያታለሽ? ሚውት የፎቶ ላይ ያለችው ቪዲዮ ላይ ያለችው እቺ ነች አይደለችም? ቪዲዮ ላይ ያለችው እቺ አይደለች። እቺ ካላወናት መሰለኝ ወይ አቡዬ ቪዲዮ ላይ ያለችው በእርግጠኝነት እህትሽ ናት አይደል? 100% አንድ ያሳያል። እቺስ አይደለችም?
እቻ አይደለችም። ያቡዬ እቻ አይደለችም። ሙቤ ቆይ ድምፁን ላዳምጠው። አቢባዬ ሳልሳሳት ድምፁን ላዳምጠው አንዴ። ፓስፖርት እንዳታሳይ ፐርሰናል ኢንፎርሜሽን ግን ይዘጋብኛል። የሆነ አካውንት ሴንሲቲቭ ነው በዛ ላይ የእህትሽ ስም ማን ነው? ይብራሁ ነው። ይብራሁ ዘገነ እኮ ቆይ ፓስፖርቷን ሲልክልኝ ይብራሁ ትናንት ነበር እዚህ ጋር እሱ ነገር ስለሚመጣ እዚህ ቤት ምክንያቱ ጋለሳት ሲያረተላ አይደለም። በዚህ ቪዲዮ የተነሳ እዛ ቤት ያሉ ቢያንስ ከ15 ሴቶች የበለጠ እየተገረፉ ነው። ማን ነው ይሄን ቪዲዮ የላከ እየተባለ ቁጥራቸው እንዳለ ዲሌት እየተደረገ ነው፣ እንዳለ እየተመቱ ነው። ጥቃት እየደረሰበት ማን ነው? ለሙባረክ ይህን ቪዲዮ ቀርጾ የላከ በሚል ስም ማለት ነው። ወይኔ እህቶቻችን ተሰቃዩ በደላላ። አስቡት እንግዲህ ይህ ቪዲዮ ከወጣ በኋላ ማነው ሚስጥር አውጥቶ የሰጠው ተብለው እየተገረፉ ነው እዛ ውስጥ ያሉት እህቶች። ሞቤላ ክልል ማሪ የእህትሽ ስም ማን ነው? ይብራሁ ነው። ይብራሁ ይሰማል። የአባት ስም ዘገነ። የሀያት ስም ዘለቀ። እኔ እኮ ትናንትና እኮ ጽፌ ነበር ግን የጻፍኩበት ገብተት አገኘሁት። ይብራሁ ዘገነ ዘለቀ አገኘሁት። እዚህ ጋር የጻፍኩት ዘለቀ በ2007 ታህሳስ 19 የዛሬ 10 ዓመት ወደ ቤሩት ሄደች። እንደ ሄደች በሳምንቷ ቤሩት ደርሻለሁ ብላ ከደወለች ከ10 ዓመታት በኋላ እስካሁን ድረስ 10 ዓመት ደውላ አታውቅም። እናም ሙባረክ የለቀቀው ቪዲዮ አይታ ነው ውስጧን ዝግ የመጣችን ነው። እህቷ ኤልሳ ነው ስምሽ አንቺ? አቡዬ ኤልሳ ፓስፖርቷና ስሜን ላመሳስ ነበር። ውቤ ፓስፖርቷን እና ስልክ ቁጥር ላክልኝ እየጠበቁ ነው። እኔም ልክልሻለሁ ዋትሳፕ ላይ ያቡዬ። ዋትሳፕ ላይ አሁን እንትን አርግተው ከኢትዮጵያ የላኩልኝን አሁንም እኛ ተስፋ የሚረዳን ብቻ ድምፅ የሚሆነን አትን ነው እንጂ አሁንም እኮ እናቴ ቁርጧን አውቃ እንድትሞት እፈልጋለሁ እና አሁንም ተስፋ አልቆረጥንም። አሁንም ማነሽ ስምሽ? መሰረት የምትባዩ ማለት ነው። ተሳስተሻል። እህትሽ አይደለችም። እችኛዋ ሀቢባ ይሰማል? አዎ ይሰማል። ስሟ ማን ነው? እሷ ይብሩ አይደለ? እችኛዋ ስሟ እቾት እናት። ፈጣሪ ይመስገን ይኸውና ወጣለች። ትናንትና ብር ተከፍሏል። ለደላላዋ ዘመዶቿ የኔም ቪዲዮ በማየት ተከትሎ ወደ ሀገር ደውሎ ምን ብሎ እህታችን እችኛዋ ደላላዋ 3500 ድርሃም በመቀበል ልጆች አዋቶላት ወጣለች። ስሟ ደግሞ መስቱ ትባላለች። መስቱ እንዳለ ትባላለች። ብር ከፍሎ ኢትዮጵያውያን ብር አዋቶ ከፍሎ አቷቷል። እናቴ መስዬ እሷ አይደለችም። አይዞሽ በቃ ቤሩት ናት ማለት ነው እስካሁን። ስለዚህ ንጹህ ፎቶ አምጪና ቪዲዮ ሰራልሻለሁ፣ እናፋልግሻለን። እሺ ልጅቷ ወጣለች። ወነሳላችሁ ቪዲዮ አንድ ነገር ማስተላልፈው ስማቸውን ሚዲያ ላይ ለመጠበቅ ስማቸውን ፈጣሪ ላይ ለመጠበቅ ሳይሆን የሚሰሩት ስማቸው ሚዲያ ላይ እንዳይወጣ ብቻ ነው የሚሰሩት። ገባሽ? ሚዲያን ስንት ሰው በፈጣሪ ብሩን ስጣት ተባብለን እምቢ ብሎ ሚዲያ ላይ ከወጣ በኋላ ይከፍላል። ፈጣሪ ነው የሚበልጠው ወይስ ሚዲያ ነው የሚበልጠው?
ያውቃሉ። ሚዲያን እኮ ነው የሚፈሩት። ሚዲያን እየፈሩ ሁሉም ደላሎችም ካርጎ ላኪዎችም ሁሉም ቢዝነሶች ደላላ እንትን ፈጣሪን አይፈሩም። ሚዲያን ፈርተው ነው ሚዲያ ላይ ሲወጣ ጉዳያቸው ብር የሚመልሱት ምን የሚሉት እቃ የሚመልሱት ምን የሚያደርጉት። ፈጣሪን ቢፈሩማ የት በደረስን ነበረ፣ የት በደረስን። ሀቢባዬ መልዕክት ታስተላልፊያለሽ። ልጆች ማለት ነው እያለቀሱ እዛ የቀሩትን ደግሞ ማለት ነው እናንተ ናችሁ ቪዲዮን ያወጣችሁት በማለት ልጆቹ ደግሞ እንደዚህ ያሉ ካልኩ ምስጢር መናገር ይሆናል። እያሰቃየች ነው። አለቃችሁም እናንተ ናችሁ ቪዲዮ ሪከርድ አድርጋችሁ አንድ ሰው ካሁን በኋላ ካሜራ ያለውን ሞባይል አትይዙም ብላ ስልክ እየለቀመች ነው። ሌሎቹ እየጠፉ ነው። አንድ ሰው የጠፋውን ደግሞ ብሎክ አደርጋለሁ። እንዲህ ማስፈራራት ጥሩ አይደለም። መልዕክት ሲጫት እቺ ሴትዮ ስምሽ ነጹ ነው ማነው ስሟ? ልጅ ወይ ላዳምጠው። ፎቶ ይድረሰን እና ፎቶ እንለጥፍላታለን። ምን ችግር አለው? ጉዷ እንዲታወቅ ፎቶ ውስጥ ያሉትን ልጆች የምታስጨንቃቸው የምታሰቃያቸው ከሆነ ፎቶዋን እንለጥፍላታለን። ልጆቹን ባደላና ሴት ልጅ እንደዚህ የምታሰቃይ ማለት ነው። የሴቶችን ፎቶ ቪዲዮ ወጥቶባት ልጆች የተሰቃይም ብለሽ ታስቢያለሽ? አብዬ አስቢ እስኪ። እኔ እኮ አሁን ላውጣበት አይደለም። ፎቶዋን የማትተው ከሆነ ልጆቹን በሰላም የማይኖሩበት የማይሰሩ ከሆነ ፎቶዋን እንለጥፍላታለን። ከዛ መውጫ መግቢያ ሀገር አላት እኮ ኢትዮጵያ ትገባለች እኮ። እሷም አሁን ኢማራት ላይ ማንም አይነካኝም ብላ ብታስብ እንዴ! እነሱ እኮ ሰው ናቸው። የሰው ልጅ እኮ ናቸው። የሰው ልጅ ሆነው አምጥቶ እንደዚህ ለአረብ አግዞ ሀበሻን መጠፍጠፍ፣ አረብ ፊት መታፋት፣ በጥፊ መማታት፣ ጫማ ወልቁ በጫማ መምታት። ሰው እንዴት የገዛ ዜጋውን ለአረብ አሳልፎ ይሰጣል? እንደገና ስልክ መቀማት፣ ማስራብ፣ መማታት፣ መሳደብ እንዴ! በቃ አሁን እኔ የማደርገው ቁጥሯን ለአንቺ ልክልሻለሁ። ፓስፖርት የታመመችው ልጅ ልክልሻለሁ። በተፈጠረው ነገር ደስተኛ እንዳለች እና ምክር ስጪልን። ምክር እንዲካለች ፎቶዋን በትነን እኛ ሌላ ሀገር ላሉት እኔ ራሴ ሰጥቼ አይ ፎቶዋንማ አሁን አይ ልጆቹ ይጎዳሉ። እጇ ላይ ያሉት ልጆች በእኛ ተናዳ እነሱን እንዳትጎዳቸው እጇ ላይ ስላሉ ገባክ? እንዳትጎዳቸው አሁን ፎቶዋ መውጣት የለበትም። ጀስት እናናግራታለን። ቁጥሯን ላክልኝና እኔ አወራታለሁ። ፎቶዋን ባንዴ አንለጥፍም። መጀመሪያ እንነግራታለን። ልጆቹ እጇ ላይ ያሉት ልጆች ምንም ቢሆን በእሷ ስፖንሰር ስለሆኑ ህይወታቸው እንዳታበላሽባቸው ቁጥሯን ላክልኝ። እሺ መሲ ደግሞ ማለት ነው ፎቶ ንጹህ ፎቶ ካለሽ ንጹህ ፎቶ ላኪና ያፋልጉኝ ቪዲዮ እንሰራልሻለሁ። የስ ማማ መሲ እንዳልኩሽ ዋትሳፕ ላይ ንጹህ ፎቶ ላኪልኝ፣ አፋልጉኝ ቪዲዮ ሰራልሻለሁ። ቤሩት ላሉ ልጆች እንዲደርሳቸው እና ቤሩት ውስጥ የሚያውቃት ሰው ካለ እንፈልጋታለን። እሺ እሺ። የአብዬ የልጅ ከረዳሽ ማለት ነው በወረቀቱ ለአንዴና ለመጨረሻ ቼክ የሚያደርግልኝ ሰው ቤሩት ኤምባሲ ውስጥ ይች ልጅ ወደ ሌላ ሀገር ወጥታለች ወይስ አልወጣችም ወይ ሀገር ውስጥ አለ ጠይቃለሁ። ቤሩት ውስጥ ወየለችም የሚለው ፓስፖርት እኮ አላክሽም። ይሄ እኮ ፓስፖርት አይደለም፣ ዝም ብሎ ስም ነው። ፓስፖርት ቁጥር እሱን ብታግዥኛ ብዬ እሰማለሁ። ቪዲዮሽን አጥፊው ኔትወርክሽ በቂ ስላልሆነ እንዲሰማሽ ይሰማሽ። ከማን ነው የሚቆያለው? ወይ ጥሩ ኔትወርክ ይላት ወይ ቪዲዮ አመታጠፋ። ምን ጉድ ነው? መልሰሽ ግቢ። ቪዲዮ አታብሪ። በቃ ኔትወርክሽ ስትሮንግ አይደለም፣ ለቪዲዮ አይሆንም። ግርማቸው ይኸው ረዋን 143,902 ብር አስገብታ ደረሰኝ ልካለች። ይኸው እኔም ፎርዋርድ አድርጌልሃለሁ። ንጹህ ፎቶ ላኪ፣ ፓስፖርት ኮፒ ላኪ። ቤሩት ኤምባሲም ልኬ ቼክ አስደርግልሻለሁ። ፎቶዋንም ለጥፌ ቪዲዮ ያፋልጉኝ እንሰራልሻለን። ይህንን ነው እኛ ልንረዳሽ የምንችለው። እህትሽ መስላሽ ነበረ፣ ግን ይኸው ቪዲዮም ታይቶ እህትሽ እንዳልሆነች ተረጋግጧል። አይዞሽ
10 ዓመት በጣም ያሳዝናል። የት ወድቃ ይሆን የት ደርሳ ይሆን? የዛሬ 10 ዓመት እህቷ ቤይሩት ሄዳ እዚህ ጋር መታ ያለቀሰችው ልጅ ማለት ነው። ቤይሩት ሄዳ በሄደች በሳምንቷ ገብቻለሁ ብላ ደወለች። ከዛን ጊዜ ጀምሮ አታውቅም። 10 ዓመት ሙሉ የት እንዳለች አይታወቅም።